አንተ ከተማ ወሰደኝ እንዴ ፈልግ ያገኛታለሁ ከዛ በቃ እሷን መምታት ነው ያማረኝ እሷን መምታት ነው ያማረኝ እንዴ በቃ እኔ ያማረኝ ስለ አንተ የሰው ሰው ዝም ብሎ ሄዶ መጣላት አለ እንዴ ፍቅር አረረፊ በእግዚአብሔር እንዴ ምን ሆነሽ ነው በቂ ምክንያት አለኝ እኔ በቂ ምክንያት አለኝ ምንድነው ምክንያትሽ ሲጀምርሽ ምንድነው ምክንያትሽ ሌላ የፈለግሽውን ነገር ዞር በል በማርያም አትንካኝ ዞር በል ፍቅር ምን ሆነሽ አትንካኝ በቃ እኮሽ ሌላ የፈለግሽውን ነገር አልፈልግም ምንም አልጠይቅም የጠየቅኩህን መጀመሪያ አድርግልኝ ይሄንን እንዴት ነው የማደርግልሽ አንቺ ለምንድን ነው ሰውን የማትረጂው ከዛ እንደዚህ አስከፋኝ አስደበርከኝ ምናምን ትያለሽ እግዚአብሔርን ፍቅር እንደ ይደብራል ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ እንደምታዩት ዛሬም ብቻዬ መጥቻለሁ ማለት ነው ተመችቶኛል ማዕዶት ጉራጌዋ ላይ ብቻዬ መምጣት ተመችቶኛልና የእናንተ ማቀባበል ምንም አይልም ለክፉ አይሰጥም ማለት እንደጠበቅኩት ባይሆንም ለክፉ ስለማይሰጥ ለምን ዛሬስ ተመልሼ ያልመጣላቸውም ብዬ ነው የመጣሁትና ብዙዎቻችሁ ደግሞ ኮሜንታችሁ እያየው ስለነበረ ናፍቀሽናል ቶሎ ቶሎ ነይ ምናምን ብላችኋል እንግዲህ ሩጉዝዬ ቶሎ ትመጣለች ስትመጣ ግን ያው ያላት አማራጭ አንድ ነው ሁሌም ባሏን ማሰቃየት ነው የሚሆነው ማለት ነው ስለዚህ ወዶችዬ ዛሬም አዲስ ነገር ይዤላችሁ መጥቻለሁ እውነት ለመናገር ማለት እንደ ፕራንክ እንድትወስዱት አልፈልግም ሲሪየስ ነው በቃ ሲሪየስ ግን ያው ሁለቱም እንደ ፕራንክም አይደለም በሚለው እንድትወስዱት ነው የምፈልገው ዛሬ ደግሞ የሆነ ነገር አምሮኝ ነው የመጣሁት እሱም ያማረኝ ምንድነው ሄርሜላን ይዤ እንዲህ በቃ ሙጭቅጭቅ ማድረግ አምሮኛልና ለምን ምን አደረገችሽ ምናምን እንዳትሉ ከዚህ በላይ ምንም የምታደርገው ነገር የለምና ባለትዳር የሆኑ ወንዶችን እንዲማግጡ ሌላ ሴት እንዲያዩ ምናምን እንዲሻፍዱ እያደረገች ነው ያምሬ ነው የምላችሁና ሳሰላስለው እንዴ እኔም ባለትዳር እኮ ነኝ ነገ አንዷ መታ ባሌን ብጀነጅን ደግሞ የሆነ ነገሮች እየሰማሁኝ ነው በባሌን በኩል እሱም እነግራችኋለሁ ማለት ነውና ለምንድነው ግን ሴቶች ያገባ ወንድም ላይ የምትንጠለጠሉት ምንድነው ያላገባ ወንድ ነፍ አይደል እንዴ በኢትዮጵያ ምድር የለም ተባላችሁ እንዴ ያንጠለጠለ ያምሬ ነው ያገባ ምን ያረግላችኋል ጥሩ አይደለም ሲሪየስ ቀል አይደለምና ስለዚህ ያገባ ወንድ ላይ የምትንጠለጠሉ ሴቶች ካሁን በኋላ አርፋችሁ ተቀመጡ ስለዚህ ሄርሜላ የምትባይ ሴትዮ ማለት ነው እዚህ ቡታጀራ ላይ ዘና እያልሽ እያየሁሽ ስለሆነ እሷን መቦጫጨቅ ነው ያማረኝ የምሬ ነው የምላችሁ ምግብ ምናምን አይደለምና እሷን መምታት መቀጥቀጥ በቃ ጸጉሯን ይዤ አፈር ከዲሜ ማብላት ምን ችግር አለው እኔ እርጉዝ ቦን እሷ ታቀተኛለች እንዴ በዚህ ፍረቴ አስበው ሄርሜላን አግኝቼ ስመታ ማለት ነውና ስለዚህ ምን እናረጋለን አሁን እንግዲህ ባልዮ እቤት ቁጭ ብሏል ተመችቶታል እዚህ ቤት ከገባን በኋላ አንድ ስቱዲዮ የምትባል ክፍል አለችና ቅርቅር አርጎ ነው የሚቀመጠው ምን አማረሽ ምን ላርግልሽ ምን ልስራልሽ ምናምን የለም ወፍ የምሬ ነው የምላችሁና እንደኔ አይነት ባላ ይስጣችሁ ብላችሁ እርግማንም ይሆናል ምርቃትም ይሆናልና ስለዚህ ስላናደደኝ ሄርሜላን ጋር ወሰደኝና ሄርሜላን መቀጥቀጥ በጣም አምሮኛል ስለዚህ ወሰደኝ ብዬ ከሱ ጋር ያለው ነገር እንግዲህ ታያላችሁ ማለት ነው እሺ ብሎ ይወስደኛል አርፈሽ ተቀመጪ ይለኛል ጤነኛ ነሽ ምናምን ሊለኝም ይችላልና በቃ በደንብ ነው ጓምለው ማለት ነው በቃ እኔ ያማረኝ ነገር አንድም አድርግልኝ አታውቅም ስለዚህ አሁን ደግሞ ያማረኝ ከሰው ጋር መጣላት ነው እሷም የመጣችልኝ ሄርሜላ ናት ስለዚህ ሄርሜላን ሄጄ አግኝቼ መምታት አለብኝ ምክንያቱም ንግስታችን የሆነችው ሩታን እያሰቃየች የምትገኘው ሄርሜላ ናት ማለት ነው እውነት ግን ስለነሱ እናንተ ምን ታስባላችሁ እኔ የእውነት በጣም እያዝናኑኝ ነበርና በተለይ ትላንትና ሩታዬ ጎብዘሻል ማለት ለበቀል እየተነሳሳሽ ትመስኛለሽና ይሽበት መንገድ አሪፍ ነው በፍቅር ይዘሽ በእጅሽ ካስገባሽ በኋላ አብርሃምን በደንብ መበቀል አለብሽ በቀላሉ እሺ ምናምን እንዳትዩ ምክንያቱም በጣም እያሰቃየሽ ስለነበረ እሱ መቅመስ አለበት ብዬ ነው ምለው አብርሃም ደግሞ ወደ ፍትፈታው ገባሽ አትበሉኝና እንዲህ አትበል በቃ ሚስት ወዳለው አፈቅራለሁ ብላ እንደዛ ግልጥልጥ ብላ መታ እንዴት አስቻለክ ግን አስችሎ ነው የምር አላቅም ብቻ እንዴት እንዳስቻለው አላቅም ኮሜንት ላይ ጻፉልኝ ምክንያቱም እንደዛ ሆና ስትመጣ ወንድ ልጅ አይደለም አብርሃም ሌሎቹ ራሱና አቤል ራሱ የሚሻፍዱ ነው የሚመስለኝና አቤል ደግሞ ረፍ ለማንኛውም ወደ ቤት እንግባ አላስረዝምባችሁ እጠራዋለሁ ስቲክ ላይ አስቀምጬ ምናምን ካሜራማን የለንም ለጊዜው ስቲክ ላይ አስቀምጠው ነው የምንጠቀመውና አሁንም ስቲክ ላይ አስቀምጬ ጠርቼው እንግዲህ አምሮኛል ብዬ አለቃቅስበታለሁ ባባዬ ተኝቷል እሱ ሳይነሳ ወደ ቤት እንግባ ጋይስ እንግዲህ በቻልኩት መጠን ካሜራው አስተካክያለሁ በጣም ነው የሚያደክመው ማርያምን ካሜራ ማስተካከል ማለት ነውና
ጎንበስ ቀና ማለት ነው እንግዲህ ያልወለዳችሁ እርጉዝ ስትሆኑ ታዩታላችሁ። ለማንኛውም ድምፄን እንዳይሰማው ነው ቀስ ብዬ ማወራው። ይሰማል ብዬ ተስፋ አደርጋለሁ። ካሜራ እንትኔን ይኸው ማይክ ደብቅ ያለው ማለት ነው። አባ ፍቅር አቤኔዛር ፈልግ ያለውና እንዴ ምን አባ ወይ አንተ ግን ምንድነው በፍቅር ስትጠራ አትመጣም? ሁሌ ለምንድን ነው? ምንድነው እንዴ አባ አልኩ ፍቅር አልኩ አሰማም። አቤኔዘር ስልክ ነው ወይ የምትለው? አስቀም አይደለም አልሰማሁሽም ነበር ይመር አንተ እዚህ ተወሽቀ ምን ትሰማለህ? ምን ፈልገሽ? ምንስ ብፈልግ እኔ ጠርቼክ ነው እንዴ የምትመጣው? እና ታዲያ እንዴ ሳጠሪኝ በምን አውቄ እመጣለሁ? እንዴት ነሽ ምናምን ተብሎ አይወጣም እንዴ? አሁን አረ ፍቅር ግን ይሄ ነጭነጭሽን አቁሚ። የምር በጣም ነጭናጫ እየሆንሽ ነው። ታውቆሻል? ነጭናጫ አይደለም። አሁን ያለሁበት ሁኔታ ላይ ትኩረት እንድሰጠኝ መች ትሰጠኛለህ? የእውነት እዚህ ቢሮ ተመችቶክ ገብተህ ቁጭ ትላለህ። እኔ ቢርበኝ ቢጠማኝ ቢያመኝ ብወድቅ ብነሳ አይተኸኝ አታውቅም። የምሬን ነው። ምን ፈልገሽ ነው? ምንድን ነው? ፈልጌ መቼ የሰጠኸኝ ነገር አለ? ምን ከልክዬሽ አውቃለሁ። ፍቅር ግን ለምንድን ነው ሁሌ እኔ የምታማርሪኝ? አሁን ምን አምሮሻል? ምን አምሮሽ ያውቃል ብለህ ጠይቀኝ ታውቃለህ? እንዴ ተጠይቆ ነው እንዴ? ጭራሽ በገዛ እጄ ራሴ ላይ ችግር ላምጣ? አታስቀኝ። የምሬን እኮ ነው። እግዚአብሔር ችግር ነው። እኔ ያማረኝ ነገር አንተ ብታደርግልኝ ችግር ነው አላልኩኝም። እና በገዛ እጄ ችግር ላምጣ አልክ እኮ። ወይኔ ጌታ አሁን ነገሮችን ጠምዘዘሽ እንትን ማለቱን ተይና ማለት ነው። የምሬን እና ፈልጌያለሁ እኮ። ለምን በጣም ያማረኝ ነገር አለ ልነግርህ እፈልጋለሁ። ከጀርባ የሆነ ነው እንዴ እንደ ክፉ ባል ምነግርህ ችግር አለ? የምሬን እኮ ነው ፍቅሬ። ዞር በል እባክህ። ነገሪ የምር ትገርማለህ እኮ። ነገሪ ምንድን ነው? ብነግርህም አታደርግልኝም። እኔ ብዙ ቀን ብዙ ነገር ጠይቄ አድርገልኝ ምንድን ነው ሳላደርግልሽ የቀረሁት? ግን ፍቅር እግዚአብሔር ግን ለምንድን ነው? አይደለም ምስጋና ቢስ አይደለም። የባባ ጊዜ ምንም ነገር ብጠይቅህ ታደርግ ነበር። ምንም ነገር ትሰራ ነበር። ምግብም ትሰራልኝ ነበር፣ ቁርስም ትሰራ ነበር፣ እንጀራ ትጋግር ነበር፣ ቤት ታጸዳ ነበር። አሁን ግን ይሄ ሁሉ ነገሮች የሉም። ሆይ ለምን? አሁን ለምንድን ነው የሆነ እኔን ክፉ ነገር ለማስወራት ማለት ነው ዳር የምትይው? የምሬን እኮ ነው። አይደለም የምሬን ነው እኮ። የሚለይ ነገር አለ? የተለየ ነገር አለ? አይደለም ሁሉም ነገር እኮ የመጀመሪያ ሲሆንና ሁለተኛ ሲሆን ይለያያል ማለት ነው። ስለዚህ በሁለተኛው ደስተኛ አይደለህም? እንዴ በጣም ደስተኛ ነኝ። ደስተኛ አይደለሁም ብያለሁኝ። አሁን አየሽ አይደለ ነገሮችን እንደዚህ ታጣምሚያለሽ ማለት ነው። እሺ ምን ፈልገሽ ነው? የምር ነገርኝ። ምንድን ነው? አመጣልሻለሁ። ማርያም የምትፈልጊው ይኸው ያማረኝ ይኸው ቅቅል ይኸው። ወይኔ አምላኬ ወይ እውነት አሁን ያምጣልኝ ስራልኝ ብለህ ትሰራልኛለህ? እኔ ባልሰራም እንደዚህ ተሰራ አመጣልሻለሁ። ምን ከፈለግሽ አምጥተህ አታውቅም። ምንድን ነው ስራ አመጣለሁ የምትለው? አንቺ ባለፈው ወስጄሽ ክክት አላደረግሽም? አልከካው እግዚአብሔርን አንቺ የሆንሽ አውቀሽ የሆነ በዚህ እያሳበብሽ እንትን ማለት ፈለገሽ ነው። አሁን እኔ ያማረኝን ልንገርህ፣ የምሬ ነው። ሲሪየስ ቀልድ አይደለም። እምቢ ማለት አይቻልም። ይሄ ነገር እምቢ ካልከኝ ማለት ነው መቼም ይቅራልልህ። መቼም ማለት ነው። የምሬ ነው። እኔ ይኸውልሽ የምችላቸውን ነገሮች አንድም ቀን እምቢ ብዬሽ አላውቅም። በተቻለኝ መጠን ለማምጣት እሞክራለሁ። እሺ አሁን ላለፉት ነገሮች ሳይሆን አሁን ዛሬ ያማረኝን ነገር እነግርሃለሁ። እምቢ ማለት በጭራሽ አይቻልም። እምቢ ካልከኝ በቃ እኔ እንጃ። እንደውም እሄዳለሁ። የት ነው የምትሄጂው? እናቴ ጋር። አያስቅም። ምን ማለት ነው? እዛ ነው የምሄደው። ስለዚህ መጀመሪያ ቃል ግባ እምቢ አልልሽም ብለህ። እኔ ይኸውልሽ ፍቅር እግዚአብሔርን የምችለውን ነገር እንደማደርግ ታውቂያለሽ። አሁን ቃል ግባ ምናምኑን ተይና ማለት ነው። የምሬን ነው። የፈለግሽውን ነገር ተናገሪ። ምንድን ነው አንቺ? እምቢ ስለምትል ነው። እምቢ አይደለም የምሬን እኮ ነው። እንደ እኔ ምን እምቢ ብዬሽ አውቃለሁ? እሺ በቃ አሁን ያማረኝ ማለት ነው ቡታጀራ ድረስ ሄጄ ሄርሜላ ያለችበት ቦታ ድረስ አድርሰኸኝ ሄርሜላን አግኝቼ ብጭቅጭቅጭቅ ቀርጌ አፈር ከዲሚ አብልቻት መምጣት ነው ያማረኝ።
ትቀልጃለሽ እንዴ? ምን ስለሆንሽ ነው አንቺ ሄደሽ ደግሞ መቀጠቅጫት? ይሄ ቀልድ ነው? ከዚህ በላይ ቀልድ አለ እንዴ? ያምሻል እንዴ? እኔ መጀመሪያም ብዬሃለሁ እኮ አንተ እኮ ለእኔ ምንም በቃ ምንም ማድረግ አይደለም። እኔ ፍቅር እኮ እየቀለድሽ ነው። አንተ እየቀለድኩ አይደለም። የማዋል እንዴ? እና ሄጄ ማግኘት እፈልጋለሁ ሄርሜላን በቃ። እና ሄርሜላን እንዴት ነው እኔ ላገናኝሽ የምችለው? ሲጀምር ትችላለህ፣ ታውቃለህ። እኔ ቅድምም አይቻታለሁ። አሁንም ደግሞ አናጣትም። እዛ እንትን አካባቢ የምንፈልጋት ረድኤት ማን ነው ማነበረ ተረፈ አካባቢ የምንፈልጋት አናጣትም። ሲጀመር አድራሻዋም ከተረፈው መውሰድ እንችላለን። ፍቅር አቀልጃ በእናትሽ አንቺ ደግሞ ወፍ በቃ ጀመረክ። እኔ ካንተ ጋር እኮ ምንም ማውራት አልፈልግም። በቃ እኔ ሰላም አይደለም የምሬ ነው። በቃ ሄርሜላን አግኝቼ መቀጥቀጥ አምሮኛል። በቃ አምሮኛል። ያማረኝ ነገር ለምን አታረግልኝም? ለምን እሺ አትለኝም? ለምን እሺ? ፍቅር ሲጀመር እንዴት ነው? ፍቅር አትበለኝ። እኔ ሄርሜላን ሄጄ መቀጥቀጥ አምሮኛል። በቃ ሰው መቀጥቀጥ እንዴት ነው እንትን ነው? ጌታው ትግስቱ ፈለኩ እሷን መቀጥቀጥ ፈለኩ። እግዚአብሔርን ፍቅር ረፊ እንዴ ማርያምን እንዴ አንቺ አይደብርሽም እንዴ? ድሮም እሺ እንደማትለኝ እንዴት ነው ሲጀመር? ይሄንን እሺ ብለሽ እንደው እሺ ብለሽ በወስደሽ እንኳን እንዴት ነው የምታደርጊው? ምን አገባ አንተ ቆመህ ታያለህ። በቃ ምንም እንድታገዝልኝም እንድትረዳኝም አልፈልግም። ሄጄ በጥፍቻ አድርጌት አፈር ከድሜ ማምላት እፈልጋለሁ። የልጆች እናት የልጆች አባት ነኝ። በዚህ ሰዓት ይኸውልሽ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄንን እንድታቂ እፈልጋለሁ። ቆይ እንደዚህ አይነት ማማር አለ እንዴ? አንቺ ምንድነው በቃ አማረኝ እንዴ ያምሻል እንዴ? ምን እየሆንሽ ነው? ቆይ በቃ ሰደኝ እሷን መምታት ነው ያማረኝ። ምንድነው እሷን መምታት ነው ያማረኝ ማለት እንዴ? አንቺ እያለቀስሽ እኮ ነው። ታውቆሻል ፍቅር። ኧረ ሰው ከሰማ ምን ይላል? እግዚአብሔርን እረፍት። ምን ሆነሽ ነው አንቺ? ወሰደኝ። እሺ እንዴት ነው የምወስድሽ? እኔ ሲጀመር አላውቃቸውም። ምንድን ነው የምትይው? ቆይ ፍቅር በቃ አንተ ከተማ ወሰደኝ እንዴ ፈልጌ ያገኛታለሁ። ከዛ በቃ እሷን መምታት ነው ያማረኝ እንዴ አንቺ ምን ሆነሽ ነው ፍቅር? እንደዚህ አይነት ነገር አለ እንዴ? በቃ እኔ አማረኝ ስለ አንተ የሰው ዝም ብሎ ሄዶ መጣላት አለ እንዴ? ፍቅር አረረፊ በእግዚአብሔር እንዴ ምን ሆነሽ ነው? በቂ ምክንያት አለኝ እኔ በቂ ምክንያት። ምንድነው ምክንያትሽ ሲጀምር? እሺ ምንድነው ምክንያትሽ እንዴ? ለምንድን ነው እንዴ የምታረጋት ሩታ? አንቺ ምን ቤት ነሽ ሲጀምር እንዴ? በቃ እኔ ሴት ነኝ ይሰማኛል እኮ ሻውን አንቺ ባለሽበት ሁኔታ ሄደሽ ከሰው ጋር የምትነካኪበት ቦታ በቃ አማረኝ እንዴ ጉድ ፈላ። አንተ በቃ እኔ መች ነው የምትረዳኝ እንዴ? እኔ ፈጣሪ እኔ ምን እንደሚሻለኝ እግዚአብሔር እንዴ ምን ሆነሽ ነው? ቆይ እንት ለኔ ምንም አድርጋለኝ። እሺ ይሄንን ነገር እኔ እንዴት ነው ማደርግልሽ ፍቅር? ለምንድን ነው አንዳንዴ የሚደረግና ማይደረግ ነገር ላይ ተሾቂ እንጂ እንዴ? እኔ ፈልጌው ነው በቃ አማረኝ እንዴ? ሰውዬ ምን ሆኖ ነው እንዴ? አሟል። ኧረ በእናትሽ ፍቅር ሰውንም ለመረዳት ሞክሪ እንዴ። ለምንድን ነው እንደዚህ የምትሆኚው? እኔ ሌላ የፈለግሽውን ነገር ጠይቂኝ በማርያም። አትንካኝ ዞር በል ፍቅር ምን ሆነሽ? አትንካኝ በቃ እኮ እሺ ሌላ የፈለግሽውን ነገር ጠይቂኝ። ምንም አልጠይቅም። የጠየቅኩህን መጀመሪያ አድርግልኝ። ይሄንን እንዴት ነው የማደርግልሽ? አንቺ ለምንድን ነው ሰውንም አትረጂው? ከዛ እንደዚሁ አስከፋኝ አስደበርከኝ ምናምን ትያለሽ። እግዚአብሔርን ፍቅር እንዴ ይደብራል። ሲጀመር አንተ ደስተኛ አይደለሁም በሁሉም አውቀክ ነው እያስመሰልክ ነው። እንዴት ነው ማስመሰለው? ቆይ ለምንድን ነው ፍቅር እንደዚህ ባታስመስል እሺ ትለኝ ነበረ። እንዴት ነው ይሄንን ነገር እሺ ብለሽ እንዴ ለምንድን ነው እንደዚህ የምትሆኚው እንዴ? የዞዞ ተነስቼ እጄ ለቀጥቀጥ ስትይዤሽ ይዤሽ መሄድ አለብኝ? ምን ችግር አለው? እኔ ካስደሰተኝ እኔ ደስ ካሰኘኝ ምን ችግር አለው? ኧረ ፍቅር በማርያም እኔንም ለመረዳት ሞክሪ እንዴ። ዞር በል ከፊቴ በቃ ተነስ። እግዚአብሔርን ፍቅር በጣም እየተጨማለቅሽ ነው። በቃ ተጨማልቅ ያለው ዞር በል ከፊቴ። ይሄ ነገር አምሮሽ የሚፈጠር ነገር ካለ እንደፈለግሽ መሆን ትችላለሽ። እግዚአብሔርን እንዴ አንቺ አንዳንዴ ልክ ይኖርሽ እንጂ ያምሻል እንዴ? የምርሽን ነው? ለዚህ ነው የጠራሽኝ? ግን የሆነ ሰውን መረዳት የማትፈልጊ ከሆነ እኔ ብቻ ሁሌ እንደዚህ እንዳልክ የራስሽ ጉዳይ እግዚአብሔርን የራስሽ ጉዳይ። ናሺ ላልንገርክ በቃ ሌላ ነገር አደርግልሻለሁ አላልክም? አቤኔዘር በጣም እንትን እያልሽ ነው። በጣም የሆነ እንትን የምትይው ነገር ደስ አይልም እንዴ? ምን ሆነሽ ነው? አንተ የምታደርገው ቆይ አሁን ለዚህ ነገር ይለቀሳል እንዴ? ቆይ ለዚህ ይለቀሳል?
አንተ አመረርኩ እንዴ? እንዴ አልቅሻለሁ እንዴ? ለማንኛውም ና አታ ለምን መብቴ ነው። ለማንኛውም ወንዶች እያያችሁት ይመስላል። ሄርሜላን ሄጄ ለመቀጥቀጥ አልፈቀደልኝም፣ ግን እቀጠቅጣታለሁ አንድ ቀን ይዤ ማለት ነው። እንደ ጦስ ዶሮ እንዲያዙሬ ነው የምቀጠቅጥላችሁ። እና ወንዶች የዛሬ ቪዲዮ ይህንን ይመስላል ማለት ነው። እንግዲህ በቻልኩት መጠን ለማስመሰል ሞክሬያለሁ። እስኪ ከ10 ስንት ትሰጡኛላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዴ እናንተ እኔ የምር አሁን እናንተን የምጠይቃችሁ የአማርኛ 40K መግባት እፈልጋለሁ። በፊት የባባ ጊዜ ነበር 50K አማርኛ ያልኳችሁ። አሁን ግን የምሬ 40K አምሮኛል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እሺ እና በጣም ወዳችኋለሁ። ደህና ሁኑ።